አንድ ሰው በትርፍ ጊዜው ብዙ ሙታንን ወደ ተቀበሩበት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፉትን ጽሑፍ ማንበብ ላይ ሳለ፣ ሰላም ጤና ይስጥልኝ ውድ የእኔ ተከታታዮች፣ ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። አዳዲስ የመጣችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የእናንተ ቻናል ነው። ቻናሉን አሳድጉት ውድጄ። ነባር የነበራችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረንነታችን ከኔ አይለይ እላለሁ። አብረን እንደግ እላለሁ ውዶቼ። ዛሬ ይዤ የመጣሁት አስተማሪ ታሪክ ነው። እንማርበታለን። እኔንም ያስተምረኛል፣ እናንተንም ያስተምራችኋል ብዬ አስባለሁ ውዶቼ። አሁን አቀርብላችኋለሁ ውዶቼ። የሚያስተምረን ታሪክ ርዕስ በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ ይላል ርዕሱ ማለት ነው። አንድ ሰው በትርፍ ጊዜው ወደ ሙታን ወደ ተቀበሩት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፉትን ጽሑፍ በማንበብ ላይ ሳለ በአንድ ሰው መቃብር ላይ አንድ ግር የሚል ጽሑፍ አነበበ። ጽሑፉም በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ ይላል። ግር ብሎት ቆሞ ማሰላሰል ጀመረ። አንድ ሰው በ30 ዓመቱ ሞቶ እንዴት ለ30 ዓመታት ሳይቀበር ሊቆይ ቻለ? ይህንን እያሰበ የጽሑፉ ትርጉም የሚያውቅ አንድ ሰው ደረሰ። ምን እንደምታስብ ገብቶኛል አለው። ሀሳቡን አንብቦ ጥያቄውንም በግምት ደርሶበት ኑሮ በቀጥታ መልሱን ነገረው። ይህ ሰው እጅግ በጣም የሚያስገርም ራዕይና ዓላማ የነበረው ሰው ነበረ። ብዙ ነገሮችን የመስራት አቅም የነበረው፣ በዚህም ትጋቱ በህብረተሰቡ ዘንድ እጅግ የታወቀና ለትልቅ ነገር የሚጠበቅ ሰው ነበረ። ልክ 30 ዓመት ሲሞላው በተለያዩ ውጣ ውረዶች በማለፍ ምክንያት ተስፋ በመቁረጥ ዓላማውን ሁሉ ትቶ ከርታታ ሰው ለመሆን በቃ። የሚቀጥሉትን 30 ዓመታትን እንዲህ በየቦታው ሲንቋለል ነው ያሳለፈው፣ ካለምንም ዓላማ። የጽሑፉ ትርጉም ይሄ ነው አለው ሰውየው ሞተ ብለው የሚያምኑት ራዕይን በጣለበት ጊዜው በተራ ነገር በማሳለፍ በጀመረበት በ30 ዓመቱ ነው። በአካል ቢኖርም ሞቷል ነው አባባላቸው። ልክ በ60 ዓመቱ ታሞ አካላዊ ሞት ሲሞት ያ ጊዜ ተቀበረ ማለታቸው ነው። በአካል መኖር ብቻ ኑሮዋል አያስብልም ነው ነገሩ። ሕያው የሚያደርገን ራዕይና የመኖር ዓላማ እንጂ ቆሞ መሄድ አይደለም። ቆሞ ለመሄድ በአራት እግር ሆነ እንጂ አህያ ይሄዳል። አህያ ግን የሰው ስራ ከማቃለሉ ውጪ የራሱ ራዕይ የለው። ስለሌለው የሌሎች ባሪያ ሆኖ ይኖራል። ዓላማ የለሽ ህይወት ሞት እንጂ ህይወት አይደለም። ዓላማ አልባ ሰው ለመቀበር ነፍሱ ከስጋው እስክትነጠል ይጠብቃል እንጂ ሙቶም ሞት ነው። ሰው አህያ የሚያደርገው ህልሙን ነው ይመስለኛል። ሰው አህያ የሚያደርገው ህልሙ ነው የሚሉ ይመስለኛል። ጸሐፊው ልክ ነው። ዓላማ ያለው ሰው መሆንና በዓላማ የሚጸና ሰው መሆን ሁለቱ የስኬት ቁልፎች ናቸው። ስኬታማ ሰዎች ባለ ራዕይ ናቸው። ለራዕያቸውም ታማኝና ጽኑ ናቸው። ለፈተናም ሆነ ለየትኛውም ነገር በቀላሉ እጅ አይሰጡም። እጅ አለመስጠታቸው የህይወታቸው መልክ፣ የስኬታቸው ጠቃሚ ነው። ከአካል ውጪ የሚኖር ህይወት ከህይወት አይቆጠርም። ስለዚህ ውዶቼ ያስተምረናል። እኛ ሰዎች ስንባል ቆመን ስንሄድ ብቻ ሳይሆን አንዳንዴ የሆነ ነገር ሲገጥመን
የሆነ ነገር ይዘን የሆነ ነገራችን ሲበላሽ ተስፋ እንቆርጣለን። ኢቭን ራሱ አሁን በምናየው በዚህ በምንሰራው ራሱ ስራ ላይ ማለት ነው በቃ እንትናችንን ሲያነሳብን ምናምን በጣም ተስፋ ያስቆርጠናል። ትቼ ልውጣ ምናምን ነገር እኔ ራሱ ማድረገው የምለው ነገር ነው ማለት ነው። ትቼ ልውጣ ምን ያደርግልኛል? ለፍቼ ልፋቱን ታውቁታላችሁ። ለፍቼ ምናምን እንልና ተስፋ በጣም ያስቆርጠናል ማለት ነው። ግን ከተስፋችን ፈቀቅ ሳንል ግባችን እስከ መጨረሻ ጠንክረን ከሰራን ውጤታማ እንደምንሆን ነው የሚነግረን እና ወዶቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሌላ ነገሮችንም ይዤ እቀርባለሁ። ወዶቼ ሰላም ዋኑልኝ። ያለ ምስር ሁሉም ሰላም ይሁን። ሀገራችን ሰላም ያርግልን። በዓለም ያላችሁ ውድ ኢትዮጵያን፣ ኤርትራኖች ሁላችሁንም ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። ቻው